አደራ የሰላትን ነገር ለምን ከተባለ ሁላችንም ነገ ዛሬ መስጊድ አንገባም ብንል ነገ ግን ወደንም ተገደን ጀናዛችን መስጊድ ይገባል አይደል ሊሰገድብን ይገባል ግን ሰላት የሌለው ሰው ነገ አደጋ ነው ቀብሩ ይጨልምበታል ሰላት የሌለው ሰው ከባድ ነው ነገ የውመል ቂያማ የሚቀሰቀሰው ከፊራውን ነው ከሃማን ነው ከቃሩን ነው ያ አላህ ከእንደዚህ አይነት ሙጅሪም መቀስቀስ ይፈልጋል ከኛ መካከል የለም ርዝቃችን እንዲሰፋልን ከፈለግን ወላሂ ሰላት ወአሙር አህለከ ቢሰላት ቤተሰብን በሰላት እዘዝ ወስተቢር አለይሃ በሷ ላይም ጽና ላ ነስአሉከ ርዝቀን ጠይቅም ነህኑ ነርዙቅከ አላ እኛው እንረዝቅሃለናል ሰላት የርዝቅ መክፈቻ ነው ሰላት የፊት ብርሃን ያመጣል ጭንቀትን ያስወግዳል ነብዩ ጭንቅ ጥብብ ሲላቸው አለይሂ ሰላቱ ወሰላም ያ ቢላል አሪህና ቢሰላህ አንተ ቢላል ወይ በሰላት አሳርፈን ሰላት እስቲ አንድ አዛን በለና ሰላትን ሰግደስታችን ይመጣል በሰላት አሳርፈን ይሉ ነበር ስለዚህ እኛ ደስታ እንዲመጣልን ከፈለግን አላህ ዱንያ አኺራችን እንዲያምር ከፈለግን እንዲያሳምርልን በሰላት ላይ አደራ ቃል ትገባላችሁ ቃል ገብታችኋል አው በሰላት ላይ አደራ ሰላትን ጠብቃችሁ ያዙ እናንተ ስትሰግዱ ልጆቻችሁ ይሰግዳሉ እናንተ ካልሰገዳችሁ ልጆች አይሰግዱ ስለዚህ ሰላትን አደራ የመጀመሪያው መልእክቴ ነው ሰላት ላይ እንዳትደራደሩ ለምን ከተባለ ነገ የውመል ቂያማ አላህ ባሪያዎችን መጀመሪያ የሚተሳሰበው ሰላት ነው ሰላት ከተበላሸ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ነገር ይበላሻል ሐሳባችሁ ነው ለዚህ ሰላት ከተበላሸ ሁሉም ነገር ይበላሻል ሰላት ከተስተካከለ ደግሞ ሁሉም ነገር ይስተካከላል አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ነገ የውመል ቂያማ ሰላት ማይሰግዱ ሰዎች ሰቀር የሚባል ጀሃነም ይገባሉ አደል ቁርአን ላይ ሱረቱ ሙደሲር ላይ ኩሉ ነፍስን ቢማ ከሰበት ረሂና አላል እያንዳንዷ ነፍስ ከሰራችሁ ስራ ጋር በጣም ራውና ታጅና ትመጣለች ኢላ አስሐበል የሚን የቀኝ ጓዶች ሲቀሩ ፊ ጀናትን የተሳአሉን ጀነት ውስጥ ይጠያየቃሉ ስለማን አኒል ሙጅሪሚን ስለ ሙጅሪሞቹ ማ ሰለከኩም ፊ ሰቀር ሰቀር የሚባለው የጀሃነም ሸለቆ ያስገባችሁ ምንድነው ሲባሉ የጀሃነም ሰዎች የመጀመሪያ መልሳቸው ምንድነው ቃሉ ለም ነኩ ሚነል ሙሰሊን እኛ ከሚሰግዱ ሰዎች አልነበርንም ወለም ነኩ ንጥዒሙል ምስኪን ምስኪንን ከሚያበሉ ሰዎች አልነበርንም ወኩና ነኹዱ ማል ኻኢዲን እንዲሁ ከሚዘባርቁ ሰዎች እንዘባርቅ ነበር ወኩና ንከዚቡ ቢየውሚዲን በዚህ ቀን ቂያማ የለም ሞቶ መቀስቀስ የለም ብለን እናስተባብል ነበር ሐታ አታነ اليقين ሞት የሚባለው ቀጠሮ እስከመጣብን ጊዜ ድረስ ስለዚህ فما تنفعهم شفاعة الشافعين ለነዚህ ሰዎች የአማላጆች ምልጃ አጠቅማቸውም አለ አላህ Subhanahu Wa Ta'ala ሰላት ማይሰግድ ሰው ነገ ነብዩ አይለዩትም ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ቀብር ይዘይሩ ሄዱና ከዛ ወንድሞቼ ናፈቁኝ አሉ ሰሃቦች እኛ አይደል አጠገብ አይደል ያለነው አሉ አይ ወንድሞቼ እኮ ምላችሁ እኔን ሳዩ በእኔ ያመኑብኝ እኔን የተከተሉ አሉ በምን ትለያቸዋሉ ሲባሉ በውዱ ፋናቸው የውዱ ምልክታቸው በዚሁ ለያቸዋሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ሰላት ላይ በምንም ነገር ልትደራደሩ አይገባም ሰላታችሁን ጠብቁ ሰላት የነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ወሲያ ነው ሊሞቱ ሲሉ ነብዩ አስሰላህ ወማ መለከት አይማኑኩም አደራችሁን የሰላትን ነገር ከናንተ ስር ያሉትም ሰዎች የሴቶችን ነገር ከናንተ ስር የምታስተዳድሯቸው የነሱን ጉዳይ አደራ አሉ ታዲያ ሰላት ማይሰግድ ሰው የነብዩን አደራ ነው የሚበላው የነብዩን አደራ የሚበላል የሚፈልጋል የለም አይደል ስለዚህ በሰላት እንዳንደራደር